በስመ አብ ወልድ ይሁላችሁ እንግዲህ ተፈርዳላችሁ ስተቱ የማን እንደሆነ ልጄ አንዷን አፈቀርኩ ብሎ ሚስት ይዞ መጣ ቤቴ ውስጥ አስተውሉ ብቻ አሁን እሱ ስራ ሄዷል አሁን ስንት ሰዓት ነው 4 ሰዓት ሊሆን አይደል አይዋት ገና ከእንቅልፏም አልተነሳች እንግዲህ በእኔ ነው የምትፈርዱት በሷ ብድግ ብላ እንኳን ቤት ተረጋግረግ ታረግም አይው አስታውስ ፍቅር ፍቅርታ አረ ፍቅርታ ወይ ጉድ እናትሽን ቤት እንዲህ ነበር የምትተኝው ነው የሞኝ ቤት ተገኝቶ ነው እንደዚህ የምትጋደሙ ሰራተኛ 6000 ብር በገባበት ሰዓት አንቺ እስከ 6 ሰዓት ልተኝ ነው ሆይ ምን ትሉኛላችሁ አሁን እንግዲህ እሱ ሲመጣ አትንኪያት ነው እሱ አይዋት እንግዲህ አሁን 4 ሰዓት ሆኗል 6 ሰዓት ለምሳ ትነሳለች ሲኒ ታቀራርባለች በቃ እኔ እንደ ሰራተኛ ሰርቼ ምን ብዬ ያቀራረኩትን በልታ ትተኛለች እንደዚህ አይነት ትዳር አለ እንዴ ስታገቡ ራሳችሁን ቻሉ ሁላችሁም አሁን ይምጣ ራስን ችለውጣ ነው ብለ ትዳር ብለ ስታስብ እናተን አምጥታ አታቃጥል ችለህ ራስን ችለውጣ አለበለዚያ እየሰራህ ኑራ ምን አይነት ነው እንደዚህ አይነት ህይወት አረኛ እንደዚህ ያልነበረም በፊት ህይወት ተኝታለች እንግዲህ አሁን ቢመጣ እኔ ነው እንትን የሚል አውቄ ነው የቀረጥኩት እንዴ ህዝብም ማይቶ ፍርድ እንዲ ያማን አቦናና ከኛ ጋር መተፈታ ሲጀመር ይህ አመት ትክክል አይደለም ይሄን ቪዲዮ ይዩት ምንድነው የሚያስረዳኝ ሰው አለ እንደው በቅንነት ለመረዳት ዝግጁ ነኝ 8ኛው ሺ ሊትራሊ 8ኛው ሺ እግዚአብሔርን ምን እየሆናችሁ ነው ታውቹ እኮ ኖርማል ሆኖ ነው በቃ እየቀረጿቸው ነው የእናቶች ቀን እየተከበረ ነውና ይሄን የሚያክል ለትዳር የደረሰ ሰውዬ የእናቱን ከንፈር ግልጭጭ እያረገ እየሳመ ምን ማለት ነው እኔ በጣም ነው የደነገጥኩት እግዚአብሔርን ምን አይነት ጊዜ ላይ ነው የደረስነው የለበሰውን ልብስ እኔ እንዳጥብለት ነው የሚጠብቀው እኔ ደግሞ ወንድሞቼ ራሳቸው ሲያጡ ነው ያዩት ይጠራቀማል ከዛ እንቀመጣ እንዴ እኔ ምንሽ ይጠራቀማል ደስ ይላል እኔ ምንድነው ልብሴ እኮ ተጠራ እንዴ ናጣዋ የዘንድሮ ሴቶች ዲታዋ ሳምና እኮ ዛጋለለ ምናምን ብዬ የመጀመሪያው ጋብቻ አንቺ አሁን ላይክ ይሄ የሆነ ፌሚኒዝም ኢጎ ምናምን ይዞሽ አይደለም ኖርማል ነው ስታይ ነው ኖርማል ነው ለምሳሌ እኔ አባቴ ትዙዬ ለሊት ሲወጣ መሳቀን ቋጥሮ ነው ሲወጣ ማቀው እናቴ ተኝታ ታዘጋጅለታች ቋጥሮ ሲወጣ ልብሱን ራሱ ሲያጥ ወታደርም ስለሆነ ወታደር ታቀልሽ ማንን መገዛ አይፈልግም ወንድሞቼ በሱ አስተዳደግ ነው ያደጉት ሲሰሩ ነው ማቀው የኔን ልብስ ያጥቡ ነው ማቀው ግባሽ ከዛስ የሆነ ነገር ሲሆን እኔ እሱን ጠብቃለሁ አንቺማ አለኝ ጸጋዬለት ልጅ አንቺማ አለኝ ጸባይሽን አሳምረሽ ከገባሽ በኋላ አለኝ ጸጋዬለት ልጅ ወይኔ ጉዴ ከዛ በ3 ወር አረገዝኩ ሌላ ማላቀው እኔ ተርግዝና ላይ እንደዛ አሁን እኮ ብዙ አክሰስ አለ በጣም እኮ እድለኛ ናቸው አሁን ላይ የሚያገቡ ጌታ ስምኝማ ወይዬ አለኝ አፍቅሬሽ የቀኑብኝ አግብቼሽ አሰበርኳቸው ወይ ተሳይሉ በጣም ወይ ገርባ መቼም ብቻ ገና ነው እንጂ በደንብ የሚያውቁ ወይ ጉድ ጨርቃቸውን ጥለው እስኪሄዱ ድረስ በጣም ነውር የማያውቅ ጥንድ አብዶ የሚያሳብድ ማለት እናንተን ነው ለማንም ባምቡሊያን ብለን አብደናል እኔ ራሱ ይሄንን ቪዲዮ መለቀላችሁ ከአማኑኤል ሆስፒታል ሆኜ ነው የጠረጴዛ ልብስ ለብሰን አንተኛን ጨርቅ የምታስጠለን 2 ሰዓት የለበለበው የጭቃ ብዬ መሰላችሁ የአያትህን ማህበርተኛ አቅፈ አፈቅርሻለሁ ትላለህ
አታፍርም? እንዶ ቢያንስ አፈቅሮታለሁ እንኳን አትልም? እርሶስ ቢሆኑ እንዶ እንደ ቮልስ ባትሪ አይኑትን እንዲያብርተው እኩዮቹት በየቤታቸው ተንበርክከው ለሀገር ሰላምና ለልጅ ልጅ ይጸልያሉ። እርሶ የድሩ ሊቀመንበር የልጅ ልጅ አቅፈው እንደ ዳቦ ቤት ሊጥ አልጋ ላይ ይንከባለላሉ። ነውር አይደለም እንዴ? ድሮ ወላጆቻችሁን አትፈሩም ነበር የሚባለው። አሁን በወላጁ እኮ ባሰ። ወይስ እኛ ሳንሰማ እንዶ የአያትንና የልጅ ልጅን የማባለግ ቻሌንጅ ተጀመረ? የአሮጊት ቅሌታም የልጅ ልጅ አይመርም አሉ። አረዲያ ስማኝ የኔ ፍቅር፣ ወይ እኔ አለም ባልሽ ይወድሻል ወይ ለገንዘብ ነው ያገባሽ ለምን ሰው ምንድን ነው የምትላቸው? እኔ የምላቸው ምናልባት በጣም ነው የሚያሳዝነው። ባልሽ ይወድሻል ብቻ ሳይሆን ይሞትልኛል በያቸው። እሺ እኔ ፍቅር በጣም ነው የማፈቅርሽ። አይ ላቭ ዩ ቱ ደግሞ ከልቤ ነው የማፈቅርሽ። እሺ እኔ ጣፋጭ። እሺ አባቴ ስሚ ምን ታያቸዋለሽ? እዩ መርሱ ባንክታችኋለ በመላክ መቼስ ማልጎደኒ አልኩና ዴት ማረግ ከዛስ 2 ቀን ምናምን ተገናኘን፣ አወራን፣ ቡና ጠጣን ምናምን። ከዛ በኋላ በቃ በስልክ ነው እያወራን ያለነው ምናምን። ከዛ በኋላ ማለት ይሄ የምትፈልጊው ደስ የሚልሽ ነገር ማድረግ የምትፈልጊው የሚያዝናናሽ ሆቢሽ ገለመሪ ምናምን የሚባሉ ጥያቄዎች አሉ። ተጠያየቅን። እኔም ተናገርኩ የምፈልገው የሚያስደስተኝ ምናምን ነገር ተናገርኩ። ከዛ በስንተኛው ቀን ቴክስት ማድረግ ሳሪ አንቺም እንደ ሌሎቹ ሴቶች አትመስኝም ነበር አለ። ማለት ሌሎቹ ሴቶች እንዴት ምንድን ነው ምናምን ስል አንቺም እንደነሱ ገንዘብና ሌጀሪ ነገር ትወጃለሽ አላለ። እና እኔ የሰጠኝ ልጅ ችጋር ይወድልኛል ያልኩ ማን ነው እሱ? አባጊያ ማሰላማ ከነ ችጋር ደህና ሰንበት